ማለዳ 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 መተሽ አነጋግ ላይ የመጀመሪያው ቀልቃላ ወፍ ነጠላ ጫጫታ ሲለቅ ከምኝታ የተነሳሁ ስልኬን ለሩብ ሰዓት ያህል በዳበሳ ስፈልግ ከቆየው በኋላ ግራ ቁርጭምጭሚቴ አጠገብ አገኘሁት። ገና በቅጡ ባልተገለጠ ዓይኔ ስልኬ ላይ ተጣድሁ። አቤት እንዴት እንደተበላሸሁ! ከዓመታት በፊት ከእንቅልፌ ስነቃ በመጀመሪያ የማደርገው ነገር ቢኖር የመኝታ ቤቴን መስኮት ከፍቼ እዳሪውን ወደ ውስጥ መጋበዝ ነበር። ወደ ውጭ አማትራለሁ። መጋኛ ሊመታኝ እጁን ሲሰነዝር ሽል ብዬ አሳልፈዋለሁ። ከሕዝብ ትንፋሽና ብብት ነፃ ሆኖ ያደረ አየር ወደ ክፍሌ መግባት ይጀምራል። ሰማዩ ለልብ ሰላም የሚያጎናጽፍ የንጋት ቀለም ተሸፍኖ ብቅ ይላል። ዛፎች ንፋሱን አግተው ያስቀመጡት ይመስል የሚንቀሳወስ ቅርንጫፍና ቅጠል አይታይም። የካ ተራራ ከሩቅ የጉም ክምር መስሎ ይታየኛል። በቅርቡ ግን በንጋቱ ትዕይንት የመደነቅ ልማዴን ትቼ ስልኬ ላይ የማፍጠጥ አመል አምጥቻለሁ። ቲክቶክ ስገልብ አንድ ደስተኛ ጎረምሳ በቴዲ አፍሮ ዘፈን ሲደንስበት አየሁ። ዘፈኑን በምልክት ቋንቋ እያስረዳ ነበር ቢባል ይሻላል። ደሞ ሲፈርድበት ያዞምባ የሚለውን ዘፈን ነው የመረጠው። ዳንሱን ማየት አቋርጬ ወደ አስተያየት መስጫው ወረዱ። አዞን አምጥተዋል፣ እምባው ነው የቀረህ ይላል የመጀመሪያው አስተያየት ሰጪ። ወዶ የገባ ሰው ከባህር ከውሃ ይላል ነው አይደበበ። ቲክቶክ እንደ ባህር ነው። ዝነኛ ለመሆን የሚፍጨረጨር ሰው ከባህሩ ገና አንገቱን ብቅ ሲያደርግ የሆነ ሰውዬ ከወዲያ ማዶ እየዋኘ ይመጣና በከባድ ክንዶቹ ይደፍቀዋል። የሳሎኔ በር ሲንኳኳ ሰማሁ ልበል። በዚህ ሰዓት ወደ ቤቴ ማን ሊመጣ ይችላል? መርዶ ነጋሪ ነው እንዳልል ለአቅመ ሞት የደረሰ ዘመድ የለኝም። ለነገሩ ተሳስቻለሁ። ከተወለድንበት ሰከንድ ጀምሮ እጩ ሟቾች ነን። ወደ ሳሎኔ በር ስመለከት በበሩ መስታወት ጀርባ የሴት ጥላ ቅርጽ ቆሞ ታየኝ። ከብዙ ወራት በፊት ያለ ቀጠሮ ማለዳ የምትጎበኘኝ ፍቅረኛ ነበረችኝ። ገና በሩን ስከፍትላት የለበሰችውን ተራ በተራ እያወለቀች አልፋኝ ወደ መኝታ ቤት ትገባለች። ያረፈ እንቅልፍ የጠገበ ጉልበቴን ተገልግላበት ትመለሳለች። ማለዳ 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 መተሽ አቦሉን ጠጥተሽ ትመለሻለሽ የሚል በልጅነቴ ከአባቴ አሮጌ ቴፕ ሪከርደር ሲወጣ የምሰማው ዘፈን ትዝ ይለኛል። ዘፈኑ ስለ ቡና አለመሆኑን ከጎለመስኩ በኋላ ነው የገባኝ። አንዳንዴ ደግሞ ሲነጋጋ ትመጣና ቤቱን መከራየት እንደሚፈልግ ሰው ጣራ ግድግዳውን ቃይታ ስታበቃ ብቻህን ማደር አለማደርህን ለማረጋገጥ ነው የመጣሁት ብላይ ትመለሳለች። ከመልካም ትዝታ ባለፈ ከሷ ያተረፉት ነገር ቢኖር ማለዳ መነሳትን ነው። ከተለያየም ብዙ ጊዜ ቢሆንም እሷ ልትሆን ትችላለች የሚል ምኞት አሸነፈኝ። ከእምብርቴ በታች ፎጣ አገልሜ ወደ ሽንት ቤት ገባውና ጥርሴን ለመፋቅ ሞከርሁ። ቡርሹን እንደነከስሁ ብብቴን ገመገምሁት። ሲያልበኝ ያደረ። ብዙ ሰዎች በሕልማቸው የሆነ ርኩስ መንፈስ ወይም እርጉም ጭራቅ ያሯሩጣቸዋል። እኔ ደግሞ በሕልሜ ከሯጮች ሳይሆን ከአራሯጮች ወገን ነኝ። በልጅነቴ የደበደቡኝን የሰፈራችን ጉልበተኛ ጎረምሶች አባረራለሁ። አንደኛ ደረጃ ተማሪ እያለሁ የኮረኮሙኝን መምህራን አባረራለሁ። ዩኒቨርሲቲ ተማሪ እያለሁ በተቃውሞ ሰልፍ ላይ በጎማ ቆመጥ በወገቤ ዙሪያ ተጠባባቂ አከርካሪ የመሰለ ሰንበር ያተመልኝን ፖሊስ አባረራለሁ። በቅርቡ የአንዲቱን የሰፈራችን ጉሊት ቸርቻሪ የምትሸጠውን ፍራፍሬ ሲደፉባት የታዘብኳቸውን ደንብ አስከባሪዎች ሳይቀር አሯሩጣለሁ። ብቻ በውን የማላረገውን ለጆሮ የማይመጥን ጀብድ በሕልሜ ስፈጽም እያደርሁ በላብ ረጣጥቤ እነሳለሁ። ሽንት ቤቴ መደርደሪያ ላይ ያለውን የብብት ማጥንት ማለትም ዶዶራንቴን ከፈትሁት። ዶዶራንቱ ያለ ጥቅም ከመቆየቱ የተነሳ ጫፉ ሻግቶ ራሱ ሌላ ዶዶራንት ይፈልጋል።
በመጨረሻ በሬን ከፈትኩት። ጠጉሯን ሸክላ መሳይ ቀለም የተቀባች ጠና ያለች ሴት ከፊት ለፊት ቆማለች። እስከ ጉልበቷ የሚደርስ የወንድ ሸሚዝ ለብሳለች። ጋሼ የበረሮ ማጥፊያ መድኃኒት ያስፈልጋል አለችኝ። የኔን ፊትና ሻንጣ የሚያስንቅ ግዙፍ ቦርሳዋን አፈራርቃ እየተመለከተች ቁርስ መሳላቴን ውጭ ስለመበላ እኔ ቤት ያሉት በረሮች በረሃብ ነው የሚሞቱት፣ መድኃኒቱ አያስፈልገኝም አልሁና በሩን ዘጋሁባት። በፍጥነት ለባበስኩና ወደ ታች መውረድ ጀመርሁ። ሕንፃው ስር ላይ እንደደረስሁ በምኖርበት የቀበና ኮንዶሚኒየም ግቢ ውስጥ የምትኖረው ባለቤት አልባ ገብስማ ድመት ለአደን ስትሰናዳ ተመለከትኳት። ከአንድ የቆመ መኪና ጀርባ ተገኒዛ ታርጋውን የምታንብ መስላ አድፍጣለች። ከመኪናው ፊት ለፊት ከሰፌድ ያመለጡ የጤፍ ብጣሪዎችን በታላቅ ተመስጦ የሚለቅሙ 5 ያህል ድንቢጥ ወፎች ነበሩ። ገብስማዋ ድመት ጅራቷን ከፍ አድርጋ አየሩን ቀዘፈችው። ጅራቷ የወፎችን እንቅስቃሴ የሚጠቁም የራዳር አይነት አገልግሎት የሚሰጥ ይመስለኛል። ማሰብን ለሰው ብቻ የሰጠው ፈላስፋ ማሰብ የተሳነው መሆን አለበት። ይቺ ገብስማ ድመት ከማሰብም አልፋ የጦር ስትራቴጂ ነድፋ ስትጠባበቅ በዓይኔ በብረቱ አየሁ እኮ። ከብዙ አንድ ለመያዝ እንዲያመቻት የተጨማሪ ወፎችን መምጣት እየተጠባበቀች ይሆናል። አለያም የትልቅ መላላጫ ባለቤት የሆነ ወፍ ወደ ኢላማዋ እስኪገባ እየጠበቀች ይሆናል። ብቻ በዚህ ሰዓት እኔ ደርሻለሁ። ወፎች ኮቴን ሲሰሙ በረው በአቅራቢያው ከሚገኘው የኮረንቲ ምሰሶ ላይ ሰፈሩ። ድመቲቱ በንዴት ዞር አገላመጠችኝ። ድመቲቱ የለፋችበትን ቁርስ ስላስቀረውባት ሐዘን ተሰማኝ። በሌላ በኩል ደግሞ ወፎችን ከሞት መንጋጋ መታደጌን አስቤ ለመጠናናት ሞክረው። ወደ ሙሉ ዓለም ቁርስ ቤት ለመሄድ አስፓልቱ ልሻገር ስቃጣ የሆነ ለምርጫ ቅስቀሳ የተሰማራ አይሲዙ ጭነት መኪና መንገዴን ዘግቶ ቆመ። መኪናውን ከግንባሩ እስከ አገጩ ድረስ በባንዲራ አፍነውታል። ከጎኑ በእጩዎች ፎቶዎች የተዥጎረጎረ አንሶላ ይሁን ሸራ በቅጡ ያለየለት ጨርቅ አገልድሟል። የእጩዎቹን ፎቶ በመደዳ ቃኘሁት። ፖሊስ የተጠርጣሪው ምስል ብሎ መገናኛ ብዙሃን ላይ የሚለቃቸውን ፎቶዎች ያስታውሳሉ። የፈዘዙ የደነገዙ ፊቶች፣ ምርጫው ለትዳር ቢሆን በቁሞ ቀርነት ኖረው የሚሞቱ ሰዎች ምስል። መኪናው ጀርባ ላይ ድምጥ ብቻ ሳይሆን ሐሳብ ማጉላት የሚችል ግዙፍ ሞንታርቦ ወይም ድምፅ ማጉያ ተጭኗል። ጀለስ አልኩት ሾፌሩን በድምጥ ማጉያው ከሚባረቀው ዘፋይ በላይ ለመጮህ እየሞከሩ። እስቲ አንዴ ዘፈኑን ቀንሰው አልኩት። ሾፌሩ ዘፈኑን አጠፋው። የሆነ ጥያቄ ነበረኝ አልኩት። ምን ነበር ሲል መለሰልኝ። በሾላ በኩል ታልፋላችሁ እንዴ? አዎ። ምን ነው? የሆነ ያገለገለ ፍሪጅ ሊሸጥ ፈልጌ በዛው እንድታደርሱልኝ ነበር። ምን እንዳናደደው አላውቅም። ብው ብሎ ተናደደ። ድምጥ ማጉያውን እንደገና ስለለኮሰው ምን አናደደ? ሕዝብ ማገልገል የሚጀምረው እኮ ከዚህ ነው ብዬ ተናገርሁትን የሰሙ አልመሰለኝም። ቁርስ ቤት ስገባ ደበሳይን አየሁት። ደቤ ዋናው የሰፈራችን ዝነኛ ልላላ ነው። ሰውነቱ ደቃቃ ሲሆን የሚንቦገቦጉ ንቁ አይኖች አሉት። ከድለላው ጎን ለጎን ጅንጀናን በትጋት ያከናውናል። በአገሪቱ ካሉት ኃይለኛ ሰዎች ጋር ጥብቅ ግንኙነት እንዳለው ለሴቶች መደስኮር ዋናው የጅንጀናው ማስጌጃ ነው። ይሄ አሁን ትከሻዬን ቸብ አድርጎት ያለፈውን ሰውዬ ልብ ብለሽዋል ይላታል አብራው ሻይ ቡና የምትሏን ሴት። አዎ። ማን ነው ትላለች ሴቲቱ። የከተማው ዋናው ባለ ሀብት የበላይነህ ክንዴ ታናሽ ወንድም ነው። ያ ደግሞ ጥግ ተቀምጦ የአንገት ሰላምታ የሰጠኝን ሰውዬ አይተሽዋል? አይቼዋለሁ። ስታዩ ዝም ብሎ ተራ ሰው አይመስልም። በጉምሩክ 3ኛው ጠቃሚ ሰው ነው። ኦኬ። ቅድም ስንገባ በር ላይ ዘሎ የተጠመጠመብኝን ሰውዬ ሳይተሽዋል? አዎ።
የጠቅላይ ሚኒስትሩ አማካሪ ሲባል ሰምተሻል መቼም? የሰማው ይመስለኛል። እሱ ማለት የአማካሪው አማካሪ ነው። ዛሬ ደበሳይ ብቻውን ነው ቋንጣ ፍርፍር አዟል። ሁሌም አበላሉ ይገርመኛል። የቴኒስ ኳስ የሚያክል ጉርሻ ብድግ ያደርግና ወይ አይጎርሰው ወይ አጎርሰው መዳፉ ላይ የመዘነው ወሬውን ይሰልቃል። ከዚያ ወደ ትሪው ይመልሰዋል። ይቀጥልና በተጨማሪ ወጥ አድሶት ተጨማሪ እንጀራ አልብሶት ያነሳውና ወደ አፉ ይልከዋል። እንደ ገባው በሰሌዳ የሰፈረው የምግብ ዝርዝር ላይ አፈጠጡ። ከ2 ቀን በፊት የነበረው ዋጋ ላይ አዲስ ጭማሪ ተደርጓል። የምግብ ዝርዝሩን በሰሌዳ ያደረጉት ያው በቀላሉ ለመደለዝ እንዲያመች ነው። የምግብ ቤቱ ባለቤት እንዲያውም እንደ መምህር ጠዋት ጠመኔና ዳስተር ይዞ ነው የሚመጣ ይባላል። አባቴ እንደነገረኝ ከሆነ ከ50 ዓመት በፊት የምግቦች ሂሳብ በምግብ ቤቱ የሳንቃ በር ላይ በመሮ ተቀርጾ ነበር የሚቀመጥ። ሂሳቡ በቀላሉ አይከለስማ። ንጉሥ አይከሰስ፣ ሰማይ አይታረስ፣ የምግብ ቤት ሂሳብ አይከለስ እየተባለ ይተረት ነበር። ከደበሳይ አጠገብ ቁጭ አልሁና እንቁላል ፍርፍር አዘዙ። ደበሳይ ስንቅነህ ከግቢው እንደለቀቀ ሰምተሃል አለኝ። ስንቅነህ የጋራ ጓደኛችን ሲሆን በሙያው መካከለኛ ደረጃ ዘፋኝ ነው። እንዴ ምን ነው አልኩት። ኪራዩን መቋቋም አልቻለም እባክህ። በጣም ያሳዝናል አልሁ። አዎ ግን የአራዳ ልጅ ነው፣ በየአቅጣጫው እየታገለ ነው። ባለፈው የለቀቀውን ነጠላ ዜማ አልሰማሁም? ለቀቀ እንዴ? አዎ ቤት እንደለቀቀ ነጠላ ዜማ ለቀቀ። ምን የሚል ነው? ያው እምቧ ዘቢደር ዘቢደር የሚለውን የድሮ ዘፈን እምቧ ኮሪደር ኮሪደር ብሎ ዘፍኖት የከተማው አስተዳደር ባለ 2 መኝታ ኮንዶ ቁልፍ ሸለሙት። አሪፍ ነዋ። እና ኮንዶሚኒየም ውስጥ መኖር ጀምሯል ስለው ኮንዶ ከየት አምጥቶ አለኝ። እንዲህ አሁን የባለ 2 መኝታ ቤት ኮንዶ ቁልፍ ሸለሙት አላልክም? ታዲያ ቁልፉን እኮ ነው የሸለሙት። ኮንዶማ ገና ነው። ቁርሴን በላሁ። ባልጠግብም ትንሽ የእንቁላል ፍርፋሪ አስተረፉና አስተናጋጇ እንድትጠቀልልኝ አደረጉ። ወደ ግቢ ተመልሼ ገብስሟን ድመት ፈልጌ መካስ አለብኝ።